Good evening, ladies and gentlemen. Namaskaram, India, and Salam, Ethiopia. My name is Hasif Daraja, and growing up, I never thought I would ever be in this place. I've always had so much compassion for kids and children in Ethiopia. That's why I joined Maya Foundation that helps children and kids and their mothers with hydrocephalus and spinal bifida. Ethiopia is the cradle of human being, the birthplace of coffee, and different things that the world don't know about. My country has so much to teach Africa and the world, and I believe me being here tells every single girl in my country and out there in the world that dreams do come true and never give up on what you have. I am the living testament of that, and I will carry that throughout. Thank you so much. ኢትዮጵያዊቷ ሐሴት ደረጀ ከአፍሪካ አንደኛ ከዓለም ሁለተኛ በመሆን ቁንጅና ውድድሩን አጠናቃለች። ለአንድ ወር ያህል በህንድ ሲከናወን የቆየው ሚስ ወርልድ 2025 የቁንጅና ውድድር ትናንት አመሻሹ ላይ ፍጻሜውን አግኝቷል። በዚህ የ109 ሀገራት ቆንጃጅቶች የተሳተፉበት ውድድር ታይላንዳዊቷ ኦፓል ሱቺታ አንደኛ በመሆን ሚስ ወርልድ ዘውድ የጫነች ሲሆን ኢትዮጵያዊቷ ሐሴት ደረጀ ደግሞ ሁለተኛ በመሆን አጠናቃለች። አህጉሪቱን ከወከሉ ቆንጃጅት አንደኛ በመሆን ከሀገሪቱ ቀዳሚዋ ቆንጆ መባሏንም አዘጋጆቹ ገልጸዋል። በሌላ በኩል የመተከል ዞንና ወሎ ክልል ሆነው እንዲዋቀሩ አጀንዳ ቀርቧል። በቤንሻንጉል ጉሙዝ ክልል ውስጥ የሚገኘው የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀር ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ መቅረቡ ተነገረም። የቦሮ ሽናሻ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል የሆኑት እንዲሁም በኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል ዶክተር መብራቱ አለሙ እንደተናገሩትም መተከል ዞን በቤንሻንጉል ጉሙዝ ክልል ተለይቶ ራሱን ችሎ በክልል ደረጃ እንዲዋቀር ፓርቲያችን ለኮሚሽኑ አጀንዳ አቅርቧል ብለዋል። ዞኑ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የሚገኝበት በርካታ ብሔር ብሔረሰቦች የሚኖሩበት የክልሉ መንግስት መቀመጫ ከሆነችው አሶሳ ከተማ በብዙ ኪሎ ሜትሮች ርቀት ላይ የሚገኝ በመሆኑና በሌሎችም ተያያዥ ምክንያቶች ክልል ሆኖ እንዲደራጅና ያልተመለሱ የዘመናት የህዝቡ ጥያቄዎችም እንዲመለሱ ፓርቲው ትኩረት ሰጥቶ እየሰራ ነው ብለዋል። በተመሳሳይ የወሎ ዲሞክራሲያዊ ፓርቲ ከአማራ ክልል ተነጥሎ ወሎ ራሱን የቻለ ክልል እንዲሆን ለምክክር ኮሚሽኑ አጀንዳ ማቅረቡ ተሰምቷል። ዛሬ በተጠናቀቀው የሀገራዊ ምክክር ኮሚሽኑ የፌደራል ተቋማትና ማህበራት የምክክር አጀንዳ ማሰባሰብ ላይ የወሎ የክልልነት ጥያቄ ለኮሚሽኑ አጀንዳ ሆኖ መቅረቡም ተዘግቧል። የሀገራዊ ምክክር ኮሚሽን ከግንቦት 22 ጀምሮ እስከ ግንቦት 24 ሲካሄድ የነበረው የፌደራል ተቋማትና ማህበራት አጀንዳ ማሰባሰብ ሂደት ተጠናቆ ኮሚሽኑ አጀንዳውን ተረክቧል። በሰባት ዋና ቡድኖችና በበርካታ ንዑሳን ቡድኖች ተከፍሎ ሲካሄድ የነበረው የምክክርና አጀንዳ ማሰባሰብ ሂደቱ አካታችና ፍትሃዊ እንዲሆን ጥረት የተደረገበት መሆኑም ተነግሯል። ባሉብን ችግሮች ከሞላ ጎደል ወደ መግባባት እየመጣ ነው ያሉት ምክትል ዋና ኮሚሽነር ሄሩት ገብረስላሴ እነዚህን የለየናቸውን ችግሮች እንድንፈታቸው የሚለው የቀጣይ ስራ ነው ብለውታል። አንዱ ያንዱን ችግር ከማዳመጥ ባለፈ በጋራ መፍትሄ መፈለግ የታየበት ምክክር መሆኑን ያነሱት ምክትል ኮሚሽነሯም ከተቋማቱ ጋርም በቀጣይ በሀገራዊ ጉባኤ እንደሚገናኙ ቀጠሮ በመስጠት መርሃ ግብሩን ዘግተናል ብለዋል። በሌላኛው መረጃችን ሂዩማን ራይትስ ፈርስት ኢትዮጵያም በመንግስት ላይ ሰብአዊ መብት የመጣስ ክስ ሊመሰርት መሆኑ ተሰምቷል። ሀገር በቀል የሆነው ሂዩማን ራይትስ ፈርስት ኢትዮጵያ የተሰኘው የመብት ተሟጋች ተቋም መንግስት በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቤታቸው ባለመመለሱ የሰብአዊ መብት ጥሰት ፈጽሟል በሚል ክስ ለመመስረት መዘጋጀቱንም አስታውቋል። የተቋሙ ዳይሬክተር አቶ ተስፋለም በርሄ በዚህ ጉዳይ ላይ ዝግጅታቸውን ያጠናቀቁ መሆናቸውንም ገልጸዋል። ሲናገሩም ተፈናቃዮች ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆነ ወደፊት የምናየው ይሆናል ብለዋል። ነገር ግን እኛ ጉዳዩን ወደ ህግ መውሰድ አስፈላጊ ሆኖም አግኝተናል ብለዋል። ተፈናቃዮችም ወደ ቤታቸው ባለመመለሳቸው የሰብአዊ ቀውሱ መባባሱንና የከፋ ሁኔታ ላይ ማድረሱን የጠቀሱት ዋና ዳይሬክተሩም ጨምረውም ከትግራይ ክልል የተፈናቀሉ ሰዎች ለ3 እና ለ4 ዓመታት በአስቸጋሪ ሁኔታ ውስጥ ከመኖራቸውም በላይ አሁንም እየተሰቃዩ ናቸው ሲሉ አስረድተዋል። እንደ አቶ ተስፋለም ገለጻም ተፈናቃዮቹን በፈቃደኝነት ወደ ቤታቸው መመለስ የሰብአዊነት ስራ ብቻም ሳይሆን በሀገርና በዓለም አቀፍ ህግ የተቀመጠ ግዴታም ነው። የአፍሪካ ህብረት የካምፓላ ስምምነትና የኢትዮጵያ ህገ መንግስት ይህንን በግልጽ ማስፈራቸውንም ጠቅሰዋል። መንግስት ተፈናቃዮችን የመመለስ አስቸኳይ እርምጃ የማይወስድ ከሆነም ድርጅታቸው በእነዚህ ህጋዊ መሰረቶች ወደ ክስ ለማምራት እንደሚገደድም አሳስበዋል።